بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا وقرة أعيننا محمد بن عبد الله وعلى آله وأصحابه أجمعين. ودنا يتكبراتشو تلالك أستاذوش مشايخوش የሃይማኖት አባቶች የሀገር ሽማግሌዎች እንዲሁም ደግሞ በተለያዩ መዳሪሶች ላይ ይህንን የቁርአን እና የሸሪዓ ዒልም እየሰጣችሁ ያላችሁ ኡስታዞች እዚህ ፕሮግራም ላይ በጣም ብዙ ኪሎ ሜትሮችን አቋርጣችሁ ጊዜያችሁን ሰውታችሁ የቁርአን ሰዎችን ለቁርአን ጊዜ ሰጥተው ለብዙ ዓመታት የለፉ ተማሪዎችን ለማስመረቅ እዚህ የታደማችሁ ሰዎች በአጠቃላይ በቅድሚያ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። መርሐባ። ፕሮግራም ለመታደም የመጡ ብዙ ሰዎች ውጪ ላይ ያሉ ተብያለሁኝ። ለዚህ ሁላችሁም ፕሮግራሙ ስለጀመረ ኢንሻአላህ ገባ ገባ በሉ። ዋና የመጣንበት ዓላማ እነዚህን ፊት ለፊት የምናያቸውን እንቁ ተማሪዎች ለማስመረቅ ነውና ኢንሻአላህ ሁላችንም ወደ ፕሮግራሙ ትኩረታችንን ወደ ፕሮግራም እናድርግ። ከግቢ ውጭም ያለን ምናልባት ድምጽ የሚሰማ ከሆነ ገባ ገባ እያለን ባረከላሁ ፊኩም ሁላችሁንም እንኳን በወሄ አሰናናሁም አልሐምዱሊላህ በርዋ አልሐምዱሊላህ በርዋ መርሐባ ሚን ፈضله በጉራጌ ዞን በዚህ በጉንችሬ ከተማ መስተዳድር በሚገኘው በነስር መስጂድ እና መድረሳ ለሁለተኛ ዙር የሂፍዝ ፕሮግራማቸውን ሲከታተሉ የነበሩ 22 ተማሪዎች ዛሬ ይመረቃሉ። እነዛም ይኸው ከፊት ለፊታችሁ እንደዚህ አምረው ደምቀው የምታያቸው ተማሪዎች ናቸው። ከዛም ውጪ 11 ደግሞ ዒልም ሲቀሩ የነበሩ ተማሪዎችም በዚሁ ፕሮግራም ላይ የሚመረቁ ይሆናል ኢንሻአላህ። እንግዲህ ሰዓታችንን ትንሽ ረፈድ አድርገን ብንጀምርም በጣም ብዙ ፕሮግራሞች፣ በጣም ብዙ አነቃቂ እንዲሁም ደግሞ ቀልብን የሚያረጥቡ የተለያዩ ደግሞ ነሺዳዎች፣ ተወሱላቶች ከዚህ መድረክ ወደ እናንተ የሚቀርቡ ይሆናል። ሁላችንም ኢንሻአላህ በተወጁህ ሙሉ ትኩረታችንን ወደዚህ አድርገን ፕሮግራሞችን እንድንከታተል አደራ እላለሁኝ። ሁልጊዜም የፕሮግራማችን መክፈቻ የሚሆነው ታላቁ የአላህ ተባረከ ወተዓላ ቃል ነው የሚሆነው። ይህንን ቁርአን የሚያሰማን እዚህ መድረክ ላይ መጥቶ የሚቀራለን ተማሪ ከተመራቂ ተማሪዎች ውስጥ ነው። ቢላል ሙራድ ወደ መድረክ እንዲመጣ ጋብዛለሁ። ፈልየተፈضل መሽኩራን ወማእጁራ። አላሁ አክበር الله أكبر. أعوذ بالله من الشيطان الرجيم. إن الذين يتلون كتاب الله وأقاموا الصلاة وأنفقوا مما رزقناهم سرا وعلانية يرجون تجارة لن تبور ليوفيهم أجورهم ويزيدهم من فضله إنه غفور شكور. والذي أوحينا إليك من الكتاب هو الحق مصدقا لما بين يديه إن الله بعباده لخبير بصير. ثم أورثنا الكتاب الذين اصطفينا من عبادنا
فمنهم ظالم لنفسه ومنهم مقتصد ومنهم سابق بالخيرات بإذن الله ذلك هو الفضل الكبير جنات عدن يدخلونها يحلون فيها من أساور من ذهب ولؤلؤا ولباسهم فيها حرير وقالوا الحمد لله الذي أذهب عنا الحزن إن ربنا لغفور شكور الذي أحلنا دار المقامة من فضله لا يمسنا فيها نصب ولا يمسنا فيها لغوب صدق الله العظيم بارك وتعالى هم ባነበበልን የቁርአን አንቀጾች ውስጥ ኪሳራ የሌለበት ንግድ የማይፈልጋለ እንዴ ኪሳራ የሌለበት ንግድ የማይፈልጋለ አላህ ከኪሳራ አላህ ይጠብቀን ቲጃረተን ለን ተቡር መቼም ቢሆን ኪሳራ የሌለበት ንግድ ብሎ አላህ ተባረከ ወተዓላ የገለጸው ኢነ الذين يتلون كتاب الله እነዚህ ልጆች ቁርአንን በመቅራት ቀን ከሌት ከቁርአን ጋር ጊዜ በማሳለፍ ለሶስት አመታት ምናልባትም ከዛም በላይ ሊሆን ይችላል ጊዜ ሰጥተው አሳልፈዋል አላህ ተባረከ ወተዓላ የሰጡትን ጊዜ አላህ ይቀበላቸው እዚህ አላህ እነዛ ቁርአንን የሚያነቡ ሰዎች አላህ የትሉነ ኪታብ አላህ ወአቃሙ الصلاه ሰላታቸውን ቀጥ አድርገው የሚሰግዱ በአግባቡ የሚሰግዱ ሰዎች እንዲሁም ደግሞ ከሰጠናቸው ከለገስናቸው ሲሳይ የሚያወጡ ኢንፋቅ የሚያደርጉ እነዚህ ልጆች እዚህ መድረሳ ላይ በሚቆዩበት ሰዓት እዚህ መድረሳ እያደሩ እዚሁ እየበሉ እዚሁ እየጠጡ ነበር ሲማሩ የነበሩት ከነዚህ ልጆች በስተጀርባ በጣም ብዙ ሰዎች አሉ እነዚህ ልጆች እዚህ ደረጃ ለመድረሳቸው አስተዋጽኦ ያደረጉ እነዛ ሁላ ምስጋና ይገባቸዋል አላህ ተባረከ ወተዓላ ለነዚህ ልጆች ብለው ቁርአን ቀርተው ሄደው አካባቢያቸው ላይ ደግሞ ለሌሎች እንዲተርፉ ገንዘብ አውጥተው ገንዘባቸውን የሰው ሰዎች አላህ ባወጡት ይተካላቸው አሚን በሉዋ አላህ ባወጡት እጥፍ ድርብ አድርጎ አላህ ይተካላቸው እኛም ደግሞ ለዚህ አይነት ኸይር ተሳታፊ አላህ ያድርገን ዝግጁ ናችሁ ኢንሻአላህ እነዚህን ነው አላህ ቲጃረተን ለን ተቡር አለ ኪሳራ የሌለው ንግድ ብሎ ማለት ይህ ነው አለ አላህ ለዚህ ኢንሻአላህ ሁላችንም ራሳችንን ለዚህ እናዘጋጅ ልጆቻችንም ከቁርአን ጋር ያላቸው ትስስር ከቁርአን ጋር ያላቸው ግንኙነት የጠበቀ እንዲሆን አደራ ወላጆች ኃላፊነት አለብን ልጆቻችንን ወደ ቁርአን ማዕድ የማምጣት ወደ ቁርአን ማዕከላት የማምጣት ቁርአን እንዲቀሩ የማድረግ ስለ ዲናቸው እንዲያቁ አቂዳቸውን እንዲያቁ ሸሪዓን እንዲያቁ አኽላቃቸው እንዲገራ በዚህ ሁላ ነገር ላይ ኃላፊነት አለብን ነብያችን አለይሂ ሰላቱ ወሰላም ኩልኩም ራዒን ወኩልኩም መስኡሉን عن رعيته አሉ ሁላችሁም እረኞች ናችሁ ሁላችሁም ኃላፊነት አለባችሁ አነሰም በዛም እያንዳንዱ ሰው ኃላፊነት አለበት ስለ እያንዳንዱ ደግሞ ኃላፊነት ትጠየቃላችሁ አሉ ነብዩ አለይሂ ሰላቱ ወሰላም ልጆች ኒዕማ ናቸው አላህ ደግሞ يوم القيامه ثم لتسالون يومئذ عن النعيم ብሏል ስለ እያንዳንዱ ኒዕማ ትጠየቃላችሁ ብሏል እዚህ ኢንሻአላህ ሁላችንም ልጆቻችንን ልክ እንደነዚህ ለቁርአን ጊዜ እንዲሰጡ ቀን ከሌት ከቁርአን ጋር እንዲቆዩ ከዛም በኋላ በቁርአን የተከፈተው የዒልም ጉዞ እንዲጨምር ምክንያቱም ዒልም ባህር ነው ሳሂል የሌለው ጥግ የሌለው መዳረሻ የሌለው መጨረሻ የሌለው ባህር ነውና እስከ መጨረሻው እንዲጓዙ ለማድረግ መነየት አለብን ኢንሻአላህ እዚህ ለታደማችሁ ታዳሚያን የእንኳን ደህና መጣችሁ ንግግር በኢማማችን በሼክ ዘይኑ
የሚቀርብልን ይሆናል። እርሳቸውን ወደ መድረክ ጋብዛለሁ። አላሁ አክበር። በጣም ደስ ያለ ጊዜ ለመናገርም ደግሞ ሸሪዓው ግን ቃዲ በጣም ደስ ያለው ጊዜ ፍርድ መፍረድ የለበትም ይላል። እንኮ በጣም ተደስቻለሁ። ብዙም ደግሞ ለመናገርም ደግሞ እንዳይሰጠኝ አክል ተደስቻለሁ። በሰላም ደግሞ ቁርአን የተከበረው ቁርአን መሮነት ደግሞ በአሄራ መሮነት ይተሸከካ አሃነ ተወህሜና እነ መሮነት ይተሸከካ ቁርአን መሮነት ይተሸከካ በነሰብ ደግሞ አይትነቸርካ ቁርአን ግን ደስ ባለናሁም ታንዲዋ ተደሰትኩም ታንዲዋ አማህዋ ደስ ባለናሁም ታንዲዋ ተደሰትኩም አማህዋ አባቶች እናቶች ልጆች አንድ አረህዋ በጣም በተከበረ ሰላምታዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና እንግዲህ ኢንሻአላህ በጣም ያጨናንቀ የደስታ ብዛት ግን ሰኦሰብ ቲተርፍ በወንደጋ ሜና እንሂድ ቋረጥ ይርግን ተሰኦሰብ አት ሰደቀተል ጃሪያን አት አልዕልሙ ዩንተፈዑ ቢሂ እና እንግዲህ ሰደቀተል ጃሪያ በዋ ደግሞ ቢቆረዋታ ሰብ ዋጋሃ እክሰከሰሰ ሀደጋን በተለየ ቢቆረዋታ ቢዴዳ ሜና እነ ተከፋይነት አነን ታነ የፈው አረዋትን መስጂድ ቢያረሽ መቃብር ቢወቅፍ አልዕልሙ ዩንተፈዑ ቢሂ ቀናሰማ ደግሞ ባቀና አህል ዋያ ቆረዋ ሰብን በቀና አህልን ተቀበ ደግሞ ተቀማነን ወለደ ሳሊህ ወህትከ ደግሞ የእኛሰብ አይቋረጥ ወደ በወንደ መጋ ደግሞ ጥቅማነን እንቀረ ጥቅም ያነ ወለደ ሳሊህ ማንደን አቀናሰብ ደግሞ አንደኛ ወለደ ሳሊህ አቀናሰብ አልহামዱሊላህ ረቢል ዓለሚን الصلاه والسلام على رسول الله دين الدنيا من راس سلام الله نك شتام من الله تبارك ደግሞ ባተ ወሄ ይቾት ካርን ይሳፋህ الله نك ሙተት ሙጣሪን ያዳርን ይጥባምረህ الله نك በዋዳ አከዘ በዋዳ ፈሁድና አጅልሃ الله ካስን ተነፈው ዋጋህ በረካ الله نك እና እንግዲህ ያ በጣም አጃኢብ ይሄን ምን ዳራው ከማሰ ደግሞ በጣም ተደሰትኩ አአሚ ባሁታ እንዲያ ደግሞ በተከበረ በኢዳሞር ሾ የተከበረ ቁርአን ያከብር የማሰብነ አአሚ ባሁታ እንዲያ ደግሞ ኢንሻአላህ አአሚ ያአሚ ኢንሻአላህ አደራን ወአካ ደግሞ ደንጋዳ ባቁሮት አደራ ደግሞ እንደገና በችሎታን እንዳሰብ ደግሞ ይቀራህ ባቴፍት አሰሚሰ ደግሞ ዋዳ ቅርጫ በጣም ዝራካሪት አንዲዋ በጣም ከፍ ባራዲና አጅራ ደግሞ አላህ ካሰለና እንግዲህ ወአካ በህን ድቢተ ቆታ እንዲዋ ኢንኤዳን አብ ወአካ ድቢተ ቆታ እንዲዋ ደግሞ በሞላን ዱንያ ቢሪዳድነ ታነው የፈቆዳን ሰደቀተል ጃሪያ ይሁንና አንደኛ ዋህኖት ነው አደራን ደግሞ ቆሎህ ነው ቦሮ ኤዲ ደግሞ ያንቺታ አላህ ነኮ ደግሞ ነሰብ ያቀራህ አቅል አላህ ደግሞ ሰማትና ተከበሩ መመሪ ኢዳዳ እና ብለህ እንግዲህ አሰብን ደግሞ አጅል ሆኖ አላህ ካስነው እድሜ ሆኖ አላህ ሰምት እና እንግዲህ አንድ አርህራይ ደግሞ ኢንሻአላህ በጣም ጊዜ ነን ያህል ስለሆነ እንደ አንድ አርህራይ እንዋሁ ደግሞ ዋካ ወብሬተኛ አአሚን ባሁ አአሚን በኢኖሹ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እዚህ የታደማችሁ እንዳለ በአጠቃላይ እንግዲህ በጣም ብዙ ሰዎች ታድመዋል። ሁላችሁንም ለመጥራት ጊዜ የለኝም ብለዋል። ነገር ግን እዚህ የታደማችሁ እንዳለ ይምጣብኝ ብለዋል። እንግዲህ እንኳን ደህና መጣችሁ ብለው ተቀብለዋል። በዋናነት ደግሞ ወሳኝ የሆነ ሐዲስ አስታውሰውናል ኢማማችን። ያ ምንድነው? አንድ ሰው ከሞተ በኋላ ወደ አኺራ ከሄደ በኋላ ስራው እንዳለ ይቋረጥበታል።
ኢንቀጠዐ ዐመሉሁ ኢላ ሚን ሰላስ አሉን። ከነቢዩ ዓለይሂ ሰላቱ ወሰላም አንስተው በነገሩን ማለት ነው። ሶስት አይነት ስራ የሰሩ ሰዎች ሲቀር፣ አንደኛው ሰደቃ ጃሪያ ነው። የማይቋረጥ የሆነ ሁሌ የሚፈስ የሆነ ሁሌ የሚቀጥል የሆነ ሰደቃ ማለት ነው። ሰውየው ለምሳሌ እዚህ ለሚማሩ ተማሪዎች ከነዚህ ከሚሐፍዙት ውስጥ የአንድ ተማሪ ወጪ ይሸፍናለሁ ብሎ ወጪ ሲያወጣ ገንዘብ ሲያወጣ ያ ተማሪ በቀራ ቁጥር ቁርአን በቀራ ቁጥር የማይቋረጥ የሆነ ሰውየው ወደ አኺራ ቢሄድ እንኳን አጅሩ ወደሱ ይሄድለታል ማለት ነው። ይሄን የማይፈልጋል እንዴ? ለዚህ ዝግጁ ናችሁ? ኢንሻአላህ ሁሉም በሚችለው ኢንሻአላህ የራሱን አስተዋጽኦ ማበርከት አለበት። እንግዲህ ሼኾቻችን መሻይኾቻችን እነ ሰይድ ቁባባ እነ ሰይድ አልአብሬቴ በነሱ የፈነጠቀው የዲን ጮራ አሁንም አብቦ ይገኛል። አሁንም ፍሬ እያፈራ ይገኛል። ይህንን ፍሬ ለማስቀጠል ዝግጁ ናችሁ? ኢንሻአላህ ዝግጁ ናችሁ? አላሁ አክበር መርሐባ። ቀጣይ ኢንሻአላህ ግጥም የሚያቀርብልን ተማሪ አለ። በአማርኛ ግጥም ያቀርብልናል ተማሪ ጃዕፈር ጀሚል። አላሁ አክበር ወራህመቱላሂ ወበረካቱ። ስለ ግጥም ርዕስ ቁርአን የአላህ ቃል የአማኝ ጋሻ ግርዶ ከጌታችን ከሪም በአዘል ተፈርዶ በጅብሪል አማካኝነት በነቢ ላይ ወርዶ ባጢልን ገርስሶ ከምንጩ አግዶ በላኢላሃ ኢለላህ መንገድ በአንድነት አጋምዶ የሱን ሰው ታደገ ከመሆን ማገዶ ቢነበብ ቢቀራ ዘላለም ቢሰማ ማይሰለች ወዳጅ ነው ለተጠጋው ግርማ አህሎቹን የሚያዘልቅ ወደ ስኬት ማማ ጭርታን አስወጋጅ የሚያብስ ጨለማ ሰርክ አዲስ ነው ቁርአን የሚጣፍጥ ጣዝማ ለመኖራችን ሚስጥር ለመፈጠር ቅኔ አጉልቶ የሚሰጥ ጥዑም ትንታኔ የድነት ዘለበት የውጁዱ መቅኔ መፍትሄን የሸከፈ ለአዳሚም ሔዋኔ ቁርአን ነው ጋሻዬ ደጀንም ተገኔ ከላሙላህ አልባቂ የሱን ሰው አትላቂ ወደ ስኬት አምጣቂ አርቃቂ አሳዋቂ ሐቅን አፍለቅላቂ ባጢልን አድቃቂ ከኩለን ያናቃቂ ከገፍላ አነቃቂ ሰዓዳን አስታጣቂ ሸቃው አስወላቂ በኑር አሽቆጥቁጦ ወደ ጀና አዝላቂ ሳይንስ ፍልስፍና የማይገዳደረው የምጡቅ ጸሐፍቶች ጽሕፈት የማይወዳደረው የሥነ ጽሑፍን ጥበብ ሸክፎ ሰደረው ታሪክ በለው ትንቢት አንድ እንኳን ሳይቀረው የሰማይ የምድር ወሬ በአንድነት ያጎረው ሁለንተናዊ እድገት ለሰው ልጅ የቸረው ስንቱን ከንቱ አምጥቆ ከሰው ያስቆጠረው ስንቱን ክፉ ሽቶ የመጣ በመና ያስቀረው በአንድ ፊደሉ 10 ሚያስመነዳ ነገ በቂያማ በማህሸሩ ሜዳ ሰው ሁሉ ደንግጦ ወርዶበት ዱብዳ ወዲያ ሲማትር ሲበላ ሳር ፊዳ የሚገባበት አጥቶ ሲል አወየኔዳ ቁርአን ይማልዳል ወዳጁን አይከዳ አወይ መሸለሙ አወይ መታደሉ ቁርአንን ሸምድዶ የያዘ በአቅሉ በአፈር አይበላም የሱ ጅስሙ አካሉ አምሳል የሌለውን ሸምድዶ አይገኝም አምሳሉ አህል ሆኖ ይኖራል የአላህ የጀሊሉ ነገ በቂያማ ሁሉም ነስቶ እጅ ራቁቱን ቆሞ በፀሐይ ሲፈጅ ልጁ እንዲቀራለት ያረገ ወላጅ ክፍያ ያለው ከአላህ እጅግ ሚያስጎመጅ ይህንን ሲነግሩን የዓለሙ ሲራጅ ዘውድ ይደረግለታል አሉ በአናቱ ታጅ የዚህ ዘውድ ብርሃን የውበቱ ደጅ ከፀሐይ ይበልጣል ጠርቶ ከጋራጅ ልብስም ይለብሳሉ ከጌታችን ጉርጅ መቼም የማይነትብ መቼም ማያረጅ በማህሸሩ መንደር በማህሸሩ ደጅ የዱንያ ንብረት ገዝፎ ቢደራጅ ሊገዛው አይችልም ሚለብሰውን ወላጅ ሳይቀራ እንዲቀራ ስለጎተጎቱ ይህን ያህል ከላቁ እናትና አባቱ የቀራው ልጅ ደረጃ ከብዷል መገመቱ ታዲያ ለዚህ ድል ከአላህ መታጨቱ ምንኛ ደስ ይላል ይመስገን አቤቱ ሰላሙ አለይኩም ወራህመቱላሂ ወበረካቱ ተማሪ ጃዕፈር
ጀሚልን በጣም አድርገን እናመሰግናለን። ዛሬ ከሚመረቁ ተማሪዎች ውስጥ አንዱ ነው። ስለ ቁርአን ክብር፣ ስለ ቁርአን ጥቅም ሰው ህይወቱን ከቁርአን ጋር ካስተሳሰረ፣ ከቁርአን ጋር ከተገናኘ፣ ቁርአንን መመሪያው ካደረገ ቁርአን የት እንደሚያደርሰው በእነዚህ ግጥሞች ውስጥ ሊያስተላልፍልን ሞክሯል። ጀዛከላሁ ኸይራ። እንደሚታወቀው ነቢያችን አለይሂ ሰላቱ ወሰላም ሰሉ ዐላ ረሱሊላህ ምን አሉ? ኢነላሃ የርፈዑ ቢሃዛል ኪታቢ አቅዋማ ወየضዑ ቢሂ አኸሪን አሉ። አላህ ተባረከ ወተዓላ በዚህ ቁርአን የተነሳ በዚህ ቁርአን ምክንያት የተወሰኑ ሰዎችን የተወሰኑ ህዝቦችን አላህ ከፍ ያደርጋቸዋል አሉ። አላህ ያልቃቸዋል፣ ደረጃቸውን ከፍ ያደርገዋል። እንዲሁም ደግሞ ወየضዑ ቢሂ አኸሪን፣ አሁንም በቁርአን ሰበብ ደግሞ ከፊሎችን ደግሞ ሌላ ሰዎችን ደግሞ አላህ ያዋርዳቸዋል፣ ዝቅ ያደርጋቸዋል አሉ። ይህንን ሲያብራሩ ምን አሉ ዑለማዎች? ሰዎች ቁርአንን ቦታ የሰጡት እንደሆነ፣ ከህይወታቸው ጋር ያጣመሩ እንደሆነ፣ ከቁርአን ጋር ያላቸው ግንኙነት የተስተካከለ እንደሆነ፣ ቁርአንን ከፊት ለፊታቸው አድርገው መመሪያ ያደረጉት እንደሆነ አላህ በዱንያም በአኺራም ያልቃቸዋል አሉ። አላህ ያከብራቸዋል አሉ። አላህ ያክብረና፣ አላህ ያክብረን። እናንተ እንግዲህ አላህ ይቀበላችሁ። ዛሬ እዚህ ቦታ ላይ የታደምነው ሁላችንም አላህ ተባረከ ወተዓላ ያላቃቸውን አህሉላሂ ወኻሰቱህ ልዩ የሆኑ የአላህ ቤተሰቦች ብለው ነቢዩ አለይሂ ሰላቱ ወሰላም የገለጿቸውን እነዚህን እንቁዎች ልናከብር ነው የተገኘ ነው። አላህ በዱንያም በአኺራም አላህ ያክብረን። አሚን በሉ። አላህ ያክብረን። እዚህ የታደምን ሰዎች ሁላ የቁርአን በረካ የምናገኝ አላህ ያድርገን። ለዚህ ኢንሻአላህ ነቢዩ አለይሂ ሰላቱ ወሰላም በዚህ መልኩ ቁርአንን ከፊት ለፊት ያደረጉ ሰዎች ይልቃሉ፣ አላህ በዱንያም በአኺራም ያከብራቸዋል አሉ። እንዲሁም ደግሞ ለቁርአን ጀርባ የሰጡ ለቁርአን ቦታ የሌላቸው ቁርአን ለመቅራት ቁርአን የሚቀሩ ሰዎችን ለማበረታታት ምንም አይነት ቦታ የሌላቸው ሰዎች ደግሞ አላህ በቁርአን ሰበብ ያዋርዳቸዋል አሉ። በዱንያም በአኺራም ምንም ነገር ዱንያ ላይ ቢሟላላቸው ለቁርአን ግን ቦታ ከሌላቸው ክብር ከሌላቸው አላህ ያዋርዳቸዋል አሉ። አላህ ይጠብቀን፣ አላህ ይጠብቀን። ኢንሻአላህ ቀጣይ ተማሪዎች ከተመራቂ ተማሪዎች ምናልባት ሁሉም ይሁኑ አይሁኑ ወላሁ አለም ብቻ ተወሱላት ያቀርቡልናል። ተወሱላት ከሼኾቻችን የተዘጋጁልንን ተወሱላቶች እዚህ መተው መድረክ ላይ ያቀርቡልናል። ወደ እነሱ እሸጋገራለሁ። አላሁ አክበር። الله 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 يا مجيب الدعوة تفضل ما نسأل بروضة طيبة. الله 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 يا مجيب الدعوة تفضل ما نسأل بروضة طيبة. نحمد الله الباري القدوس الغفار لنعمة لا تحصى وجليل النعمة. الله 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 يا مجيب الدعوة تفضل ما نسأل بروضة طيبة. وصل صلاتك من غيث حضرتك ما حن مشتاقنا لساكن الروضة. الله 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 يا مجيب الدعوة تفضل ما نسأل بروضة طيبة. ودار خيمته بسكر المودة وما لا تمايلا بجمع وفرقة. الله 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 يا مجيب الدعوة تفضل ما نسأل بروضة طيبة. على قطب المرسلين ورحمة العالمين وسلم سلامك بآل وصحبته. الله 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 يا مجيب الدعوة تفضل ما نسأل بروضة طيبة. نسأل الله المنان الرحمن الحنان المعطي لمن يشاء وكثير منته. الله 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 يا مجيب الدعوة تفضل ما نسأل بروضة طيبة. ونحن مفتقرون لعفوك من كثير واقسمنا بفضلك بأوفر القسمة. الله 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 يا مجيب الدعوة تفضل ما
نسأل بروضة طيبة لقد ترحلنا وضعف قوتنا وما لنا سواك في يوم وليلة الله 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 يا مجيب الدعوة تفضل ونسأل بروضة طيبة نبرأ من حولنا إظهارا لفقرنا إلى حول مولانا بارئ المخلوقات الله 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 يا مجيب الدعوة تفضل ونسأل بروضة طيبة الله مرشدنا هو أرحم منا من حيث الافتقار بجزيل الرحمة الله 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 يا مجيب الدعوة تفضل ونسأل بروضة طيبة وصدنا بالسؤال يا كريم النوال طمعنا بفضلك بعميم النعمة الله 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 يا مجيب الدعوة تفضل ونسأل بروضة طيبة علقنا على الهدى في الطريقة البيضاء أطعنا ثمارها الوصل من زلفته الله 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 يا مجيب الدعوة تفضل ونسأل بروضة طيبة حسبنا منعمنا وهو خالقنا سواه لم نلتجي بجميع النعت الله 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 يا مجيب الدعوة تفضل ونسأل بروضة طيبة وهو الذي لم يزال بكل يحفظنا بالخطا يرحمنا بفضله الساعة الله 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 يا مجيب الدعوة تفضل ونسأل بروضة طيبة يا ربنا ارحمنا كثرت بك جلسنا طلب المغفرة الله 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 يا مجيب الدعوة تفضل ما نسأل بروضة طيبة نسألك مولانا لوجهك عارنا أعشنا معيشة في الفردوس الجنة الله 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 يا مجيب الدعوة تفضل ما نسأل بروضة طيبة تفضل ما نسأل في جميع الأوقات سلمنا ما نخاف بكعبة مكة الله 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 يا مجيب الدعوة تفضل ما نسأل بروضة طيبة وساكن الطيبة أفضل الخليقة وحبه قد سرى بجسم الأحبة الله 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 يا مجيب الدعوة تفضل ما نسأل بروضة طيبة طاب لنا مدحه قد رجونا نعله وطلعه أبدر بأنوار الهيبة الله 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 يا مجيب الدعوة تفضل ما نسأل بروضة طيبة وأنشأ حبه لهبا بنارها وهل لنا طافئ إلا ذاك الجبهة الله 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 يا مجيب الدعوة تفضل ما نسأل بروضة طيبة بآله الطاهرين وصحبه العاملين والأتباع الراشدين استجب الدعوة الله 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 يا مجيب الدعوة تفضل ما نسأل بروضة طيبة وبكل المرسلين والأحباب الصالحين وبشيخ الأمرة قوائم الملة الله 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 يا مجيب الدعوة تفضل ما نسأل بروضة طيبة مرآة تجلك مرشد لخلقك خليفة رسلك مظهر البديعة الله 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 يا مجيب الدعوة تفضل ما نسأل بروضة طيبة بكلامك القديم وبالمسجد الكريم وبالأملاك الجسيم بفاري القبة الله 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 يا مجيب الدعوة تفضل ما نسأل بروضة طيبة وبآل الفردان وقبة النوراني وبسر الوحداني في أعلى المرتبة الله 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 يا مجيب الدعوة تفضل ما نسأل بروضة طيبة وبآل الحضارات وبعالم اللهات وأهل السماوات صراط القويمة الله 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 يا مجيب الدعوة تفضل ما نسأل بروضة طيبة صل على محمد الزينة الممجد ما جعل كأس الهوى بين اللب يتمته الله 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 يا مجيب الدعوة تفضل ما نسأل بروضة طيبة سلم عليه بآله ما أمطر غيثنا
لنا من جهة الوحدان بدوام الساعة. الله 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 يا مجيب الدعوة تفضل ونسأل بروضة طيبة. نسأل الله الكريم بأسمائه العظيم بلوغ مقصدنا من جميع النعمة. الله 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 يا مجيب الدعوة تفضل ونسأل بروضة طيبة. نسأل الله الكريم بأسمائه العظيم بلوغ مقصدنا من جميع النعمة. الله 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 يا مجيب الدعوة تفضل ونسأل بروضة طيبة. نسأل الله الكريم بأسمائه العظيم بلوغ مقصدنا من جميع النعمة. الله 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 يا مجيب الدعوة تفضل ونسأل بروضة طيبة. الله 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 يا مجيب الدعوة تفضل ونسأل بروضة طيبة. الله 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 يا مجيب الدعوة تفضل ونسأل بروضة طيبة. صلوا على رسول الله. ታላቅ ዓሊም ሱፊያን ኢብኑ ዑየይና ሲባል ሰምታችኋል መቼስ። ሱፊያን ኢብኑ ዑየይና ታላቅ ዓሊም ናቸው፣ ታላቅ ሙጅተሂድ ናቸው። እኚህ ታላቅ ዓሊም እዚህ ደረጃ ለመድረሳቸው የብዙ ሰዎች አስተዋጽኦ ነበር እና ምን ይላሉ? አንድ ያህያ ቢን ኻሊድ የተባሉ ታላቅ ሰው ለሱፊያን ኢብኑ ዑየይና እሳቸው ዒልምን በሚቀስሙበት ሰዓት ወደ 1000 ድርሃም የሚሆን በየወሩ ያወጡባቸው ነበር። ያኒ ለሳቸው ሲሉ ይሰጡ ነበር ማለት ነው። እንግዲህ አሁን ለምሳሌ እነዚህ ልጆች እዚህ ሲማሩ መቼስ ከፍለው አይደለም የሚማሩት፣ እዚሁ እየበሉ እዚሁ እየጠጡ ነው የሚማሩት። ነገር ግን የሚበሉበትን የሚጠጡበትን ወጪ የሚሸፍኑ ግን ከጀርባ አህለል ኸይሮች አሉ። አህለል ኸይር የሚባል የተወሰኑ ሰዎች አሉ እንዴ ግንባራቸው ላይ የተጻፈባቸው። ሁላችንም አህለል ኸይር ነን አይደል? ነን አይደለ? ኻሊድ ያህያ ቢን ኻሊድ 1000 ድርሃም በየወሩ ያወጡ ነበር። ለማን? ለሱፊያን ኢብኑ ዑየይና። በቃ ምንም ነገር እንዳያሳስባቸው፣ ዒልማቸው ላይ ብቻ እንዲያተኩሩ፣ ቁርአናቸው ላይ ብቻ እንዲያተኩሩ። በደንብ አድምጡ ይሄንን ቅሳ። ከዛ ሱፊያን ኢብኑ ዑየይና ደግሞ ሁሌ ሱጁድ ላይ ዱዓ ያደርጉላቸው ነበር። ሱፊያን ኢብኑ ዑየይና ለያህያ ቢን ኻሊድ ማለት ነው። ምን ይሉ ነበር? اللهم إنه قد كفاني أمر دنياي فكفه أمر آخرته። እኔ የዱንያ ጉዳይን እዚህ እንዳልጨነቅ ስለምበላው ስለምለብሰው እንዳልጨነቅ እሱ በቅቶኛል፣ የአኺራውን ጉዳይ ደግሞ አንተ ብቃው ብለው ዱዓ ያደርጉ ነበር። ይሄ ቀላል ዱዓ ነው። በዚህ ዱዓም እንዳገኘ ስሙማ ፈለማ ማተ ያህያ ወደ አኺራ በሄዱበት ሰዓት እንግዲህ ይህንን ዱንያ ለቆ የማይሄድ የለም፣ ሁላችንም ተረኞች ነን። ወደ አኺራ ከሄዱ በኋላ ረአሁ ባዕዱ አስሓቢሂ ፊል መናም፣ በመናም ከጓደኞቻቸው መካከል አንዱ ተመለከታቸው። ማን? ያህያን ማለት ነው። በመናም ተመለከተና ምን አላቸው? ፈቃለ ለሁ ማ ፈዐለ አላሁ ቢክ፣ አላህ በአንተ ላይ ምን አደረገ? ምን ወሰነብህ ብለው ጠየቋቸው። ከዛ ምን አሉ? ቃለ ገፈረ ሊ ቢዱዓኢ ሱፊያን አሉ። በሱፊያን ዱዓ ምክንያት እኮ አላህ ወንጀል እንዳለ ማረልኝ አሉ። ሱፊያን ዒልምን ሲቀስሙ ለሳቸው ወጪ ሲሸፍን ስለነበረ አላህ ተባረከ ወተዓላ እንግዲህ ብዙ ኸይር እኮ ሌላ ሰርተው ሊሆን ይችላል። ነገር ግን ይህንን አላህ ቦታ ሰጥቶት በዚህ ምክንያት አላህ ወንጀል ማረልኝ አሉ። አሁን ይህንን ቂሳ ከሰማን በኋላ ዒልም ለሚቀስሙ ሰዎች የምንችለውን ለማውጣት ወደ ኋላ እንላለን ወይ? እንላለን? አኺራ ጉዳይ አያሳስበንም ወይ? የወንጀላችን ጉዳይ አያሳስበንም ወይ? ለዚህ ኢንሻአላህ ሁላችንም እንዲህ ያሉ ኸይራት ላይ እንግዲህ አሁን ሰምታችኋል። የመሻይኾቹን መንገድ በአቂዳም በፊቅህም በስሉክም የሚያስቀጥሉ ልጆች አሉልን። አልሐምዱሊላህ። እንዲህ አይነት ልጆች እንዳይቋረጥ መድረሳዎች የበለጠ ጠንካራ እንዲሆኑ እየሰፉ እየበዙ እንዲሄዱ የሁሉም አስተዋጽኦ ያስፈልጋል። የነሱ ብቻ አይደለም፣ ከበስተጀርባ የየአንዳንዱ ሰው አስተዋጽኦ ያስፈልጋል። ሁላችንም ለዚህ ዲን ምን አበረከትን? አላህ ጋር የውመል ቂያማ እንደው አላህ ተቀብሎን ኸይር ሚዛናችን ላይ አላህ የሚያደርግልን ምን መልካም አሻራ አስቀመጥን የሚለውን ሁላችንም የቤት ስራ ይዘን መሄድ አለብን ማለት ነው። ዝግጁ ነን ኢንሻአላህ?
አላህ ይወፍቀን። የተወሰነ ኢንሻአላህ ተርጊብ ቀልብ የሚያረጥብ ነገር ኡስታዝ ሙባረክ ሻፊ ወደ መድረክ ይመጡና ንግግር ያደርጉልናል። እስቲ በተክቢራ ወደዚህ ጋብዙልኝ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አብሽሩ አብሽሩ። ፕሮግራሞች እያዝናኑ ፋኢዳ የሚያስጨብጡ ፕሮግራሞች አሉ። እነዚህ ልጆች ብዙ ጊዜ ለፍተው ነው እንግዲህ እዚህ ደረጃ የደረሱት። እኛ ለአንድ ቀን መቼስ ለነሱ ሞራል መስጠት አይከብደንም ማለት። አላሁ አክበር። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. وبعد يتكبراته أباتوچه ታላቆቼ ወንድሞቼ እናቶቼ እህቶቼ ክብሮቼ አላህ Subhanahu Wa Ta'ala በቸርነቱ ለዚህ ትልቅ ፕሮግራም የመሰባሰብ እድልን ሰጠን። በዛሬ ቀን እንደሚታወቀው የረፍት ቀን ነው ተብሎ ይታሰባል ዱንያ ላይ እና በዚህ ረፍት ቀን ሰዎች በብዙ አጋጣሚ በብዙ ምክንያት ይሰባሰባሉ። በየቦታው ማለት ነው። ብዙ አይነት ስብስቦች አሉ። ከነዛ ሁሉ ስብስቦች አላህ ጋር ተቀባይነት ያለው አላህ የሚወደው የሆነው ስብስብ ይሄ ለዲን የተሰባሰብነው መሰባሰብ ነው። ስለዚህ ኢንሻአላህ እዚህ ጋር ስንሰባሰብ ብዙ የአላህ ሰዎች አሉ፣ መሻይኾች አሉ፣ ዑለማዎች አሉ፣ ኡስታዞች አሉ። እነሱ ጋር መገኘት ትልቅ እድል ነው። እነሱን ማየት ራሱ ዒባዳ ነው። ስለዚህ በዚህ አጋጣሚ በአይናችን የምናየው ያው ፊት ለፊት ቆሞ የሚቀርጽ ካሜራ አለ ሰው ሰራሽ። ነገር ግን ከዛ በተሻለ ነገ አላህ ፊት ስንቀርብ የምንደሰትበት ከኡስታዞቻችን ጋር ከመሻይኾች ጋር የምንቀረጽበት ካሜራ አለ እና እዚህ ቦታ ስንመጣ ብዙ የምናገኘው ኸይር ስላለ ንያችንን አስተካክለን መቀመጥ አለብን ማለት ነው። ካሳለፍናቸው ቀናቶች ከኢባዳው እንደዚህ ተሰባስበን ካሳለፍናቸው ጊዜያቶች ሁሉ የዛሬውን አላህ ሊይዝልን ይችላል። የተሰባሰብነው በቁርአን ምክንያት ነው። በዚህ ስብስብ ውስጥ ደግሞ ኡስታዞቻችን ዑለማዎች አሉ። በእነሱ ጥላ ስር ነገ አላህ Subhanahu Wa Ta'ala ከነሱ ጋር በእነሱ ሰበብ አርሽ ጥላ ስር ሊሰበስበን ይችላል። እንደዛ ከሚሰባሰቡት አላህ ያርገን። የተሰባሰብንበት ምክንያት ያው እንደምታውቁት ቁርአን ነው። ቁርአን ዲን ያው እንግዲህ አሁን ዛሬ ቁርአን የሐፈዙትን ልጆች እናስመርቃለን። ከዛ ደግሞ እነሱ ይቀጥላሉ ማለት ነው፣ ዒልም ይቀራሉ እየተማሩ ከዛ እያስተማሩ መቀጠሉ ለሁላችንም ተገቢ ነው። አሁን ወንድሞቻችን ኡስታዞቻችን ነግረውናል። ለአኺራችንም የሚጠቅመን እዚህም ዱንያ ላይ የምንጠቀምበት ይሄው ተግባር ነው ማለት ነው። ይሄው ተግባር ነው። ብዙ ጊዜ ቁርአን የሐፈዘ ሰው ከቤተሰቡ ከ40 እስከ 50 ሰዎች ሸፋዓ ይሆናል። ቁርአን የሐፈዘ ሰው ለወላጆቹ ዘውድ አላህ Subhanahu Wa Ta'ala ይሸልምለታል። ከአባና ዘውድ ይሸለማሉ እና የአኺራ ነው ይሄ ማለት ነው። ዱንያ ላይም ብዙ ኸይሮች አሉት። ልጆቻችንን ዲን ስናስተምር የምናገኛቸው ብዙ ኸይሮች አሉ። አንደኛ ያው ቅድም እንደተነገረ ልጆቻችንን ዲን ስናስተምር እኛ ካለፍን እንኳን በኋላ እኛን የሚያስታውሱ ለኛ ዱዓ የሚያደርጉ ከተጠቀሱት ከሶስቱ አንዱ ልጅ ይኖረናል ማለት ነው። እንደዚሁ ደግሞ
የሂዳያ ሰበብም ይሆናሉ። እኛም የሂዳያ ሰበብ እንሆናለን። ልጆቻችንም ስናስተምራቸው የሂዳያ ሰበብ ይሆናሉ። በእነሱ ዘመን ከእነርሱ ጋር ሆነው በእነርሱ እድሜ ጎረቤትም ቤት ውስጥም በአካባቢያችን ይህን እድል ያላገኙ ይሄ የእስልምናውንም ብርሃን ያላገኙ ብዙ ይኖራሉ። ለነዛ የሂዳያ ሰበብ ይሆናሉ ማለት ነው። አንድ ጊዜ አንድ ቤተሰብ ላይ ባልና ሚስት አሉ። አንዲት ልጅ አለቻቸው፣ ህፃን ልጅ ናት። እነዚህ ወላጆች በጣም ሙስሊምንና እስልምናን ይጠላሉ። በጣም ከሚባለው በላይ ይጠላሉ። እና ያቺን ልጃቸውን ትምህርት ቤት ይልኳታል። አንድ ቤት ደግሞ ሙስሊም ቤተሰቦች አሉ። እነሱ ደግሞ ልጃቸው እነሱ የምታክል ትንሽ ልጅ አለቻቸው። ያቺን ልጅ ቁርአን እያስተማሩ እስላማዊ ተርቢያ የነብያችንን ሰለላሁ ዐለይሂ ወሰለም ሱና እያስተማሩ ያሳድጓታል። ከዛ በኋላ እድሜዋ ትምህርት ሲደርስ ትምህርት ቤት ይሸኟታል። እቺ ልጅ ከተማረችውና ተግባር ላይ ካዋለችው አደብ አንዱ ስትነሳ ቢስሚላህ፣ ስትቀመጥ ቢስሚላህ፣ ቦርሳዋን ስታነሳም ስታስቀምጥም፣ ክፍል ስትገባም፣ ስትወጣም፣ ስትታጠብ፣ ስትበላ፣ ስትጠጣ ቢስሚላህ ከመላሷ አይጠፋም። ሁልጊዜ ይሄን ተግባር ይሄን ንግግር ከእርሷ ከመላሷ አይጠፋም እና ያቺ ልጅ ከእሷ ጋር ይዋደዳሉ፣ አብሮ ይቀመጣሉ። ከዛ በኋላ እቺ ልጅ የእሷን ተግባር ወሰደች ማለት ነው። ከሷ ሰምታ ቤት ስትሄድ ስትገባ ቢስሚላህ ብላ ነው የምትገባው። ስትበላም ቢስሚላህ ብላ ትበላለች። ስትታጠብ፣ ስታስቀምጥ፣ ስትቀመጥ፣ ስትነሳ ሁሉ ተግባሯ ቢስሚላህ ሆነ። ሰዎቹ በጣም ይጠላሉ። ከዛ ቢቆጧት ቢገርፏት ይህንን ልትለቅ አልቻለች። ብዙ ጊዜ ያለፈ እነሱ እየጠሉ እየተናደዱ መጨረሻ ግን ምን እናርግ፣ በጣም የምንጠላው ነገር ቤታችን ገባ፣ ልናስወጣው አልቻልንም፣ ምን ይሻላል ብለው እናትና አባት ተነጋገሩ፣ ተመካከሩ ማለት ነው። የወሰኑት የሚያስጠላ ውሳኔ ነው። በቃ ልጅቷን መግደል አለብን የሚል ውሳኔ። አሁን ልጃቸውን እስከ መግደል ያደረሳቸው የእስልምና የነቢያችን ሰለላሁ ዐለይሂ ወሰለም ጥላቻ ነው። ልጅቷን ጠልተው አይደለም። ግን ያው ሰው ኢማን ከሌለው ለራሱ ነፍስም ሆነ ለሌላው አያስብም። አላህ እንደነገረን ነው፣ ከእንስሳም በታች ናቸው ነው ያለው። እና ግን በምን አይነት መልኩ እንሸኛት? ይሄን ምን ተነጋገሩ? በጣም የምትወደው የቸኮላት አይነት አለ። ልጅቷ የምትወደው ቸኮላት ስጦታ ሲያመጡላት ሲጠይቋት የምትጠይቃቸውና እነሱም የሚያቀርቡላት የተለመደው ቸኮላት አለና በሱ ዕቃ መርዛማ የሆነ እባብ አድርገን እናስቀምጥበት አሉና ከዛ ስጦታ አዘጋጅተንልሻል ብለን እናስቀምጥላት። ስትከፍተው ይነድፋታል፣ ትሞታለች። እኛ እጃችንን አናስገባም አሉ። በዚህ ሐለት ልጅቷ ስትመጣ ከትምህርት ቤት እንደሌላ ጊዜ ተቀበሏት። እዛ ክፍል ቸኮሌት አስቀምጠንልሻል አሏት። መርሐባ ብላ ያንን ይዛለች። ስትገባ ቢስሚላህ ብላ ነው የገባችው። ቦርሳዋንም ስታስቀምጥ ቢስሚላህ ብላ አስቀመጠች። አስቀመጥንልሽ ያሏትን ሄዳ ቢስሚላህ ብላ አነሳችው። ቢስሚላህ ብላ ከፈተችው። የሚጣፍጥ ቸኮሌት የምትወደው ቸኮሌት አገኘች፣ በላች። እነሱ እዛ ክፍል ነው ያሏት። ሌላ ክፍል አስቀምጠው ስትሞት ስለማያስችላቸው ላለማየት ሌላ ክፍል ነው ያሉት እና እንዴት ሆነች ብለው ለማየት ሲመጡ እሷ ደስተኛ ሆና እየበላች ነው ያለችው። አላሁ አክበር። ከዛ በኋላ ደነገጡ በጣም። እነሱ ያስቀመጡት እቃው ራሱ ነው፣
ያስቀመጡት ሌላ ነገር፣ ያገኘችው እሷ ሌላ ነገር። አላህ ታምር ሰራ። ከዛ በኋላ ሰዎቹ ወደ እስልምና ገቡ ተባለ። አላሁ አክበር፣ አላሁ አክበር። ለዚህ ነው አሁን እኛ ልጆቻችንን ዲን ስናስተምራቸው የነቢያችን ሰለላሁ ዐለይሂ ወሰለም ሱና እንዲማሩ ስናደርግ እነዛ ልጆች ያንን ሂዳያ ብርሃን ለሌላው ያስተላልፋሉ ማለት ነው። የሂዳያ ሰበብ ይሆናሉ። ሰው በአሁን ሰዓት ሰውነቱን ነው እያጣ ያለው። በዘመናዊነት በፋሽን ስም ሰውነቱን እያጣ ወደ እንስሳነት እየተቀየረ ነው ያለው። ይሄንን ሰውነታችንን አላህ እኮ አልቄዋለሁ ያለው ወለቀድ ከረምና በኒ አደም አለ። የሰው ልጆችን አልቄያቸዋለሁ አለውን ትልቅ ቦታ ሰጥቶ የፈጠረንን አይቀርብን ብሎ ሰው ወደ እንስሳነት እየተቀየረ ያለበት ጊዜ ነው። በዚህ ጊዜ ይሄንን ሰውነታቸውን ጠብቀው እንዲያድጉ ሰው ሆነው በሰው እንደ ሰው አስበው ትክክለኛ መንገድ ይዘው የነቢያችንን ሰለላሁ ዐለይሂ ወሰለም ሱና ይዘው ሲኖሩ ለሌላውም የሂዳያ ሰበብ ይሆናሉ ማለት ነው። ልጆቻችንን ማስተማር ዞሮ ያው ለሂዳያም ሰበብ ይሆናሉ፣ ለወላጆችም ደግሞ ዱንያም ላይ ጠቃሚ ይሆናሉ። ዒባዳ እንዲሰራ ያግዙታል። አባት እናት ዒባዳ እንዲያረጉ አጋዥ ይሆናሉ። አንድ ሰው ሁለት ወንድ ልጆችን አላህ ሰጥቶት አሳደጋቸውና አንደኛውን እቺን ተናግሬ ጨርሳለሁ። አንደኛውን መድረሳ አስገባው። ትልቅ ደረጃ ደርሶ ዒልም አዳርሶ ቁርአን ሐፍዞ ወጣ። አንደኛው ደግሞ ትምህርት ቤት አስገባው። የሕክምና ተማሪያኒ ዶክተር ሆነ። ከዛ በኋላ ሁለቱም የራሳቸውን ኑሮ እየኖሩ ዓሊም የሆነው ሰው ምን አደረገ? 6 ልጆች አላህ ሰጠው። 6ቱንም ልጆች ትምህርት ቤት አስገባቸው። ያ ዶክተሩ ደግሞ እንደዛው 6 ልጆች አላህ ሰጠው። እሱም 6ቱንም መድረሳ አስገባቸው። እነዛ ዓሊሞች ሆኑ፣ ቁርአን ሐፈዙ፣ ትልቅ ደረጃ ደረሱ። እነዛም በትምህርታቸው የሚደርሱበት ቦታ ደረሱ። ከዛ በኋላ እንግዲህ አባቶቹ ወንድማሞች አረጁ ማለት ነው። ልጆቹ ኑሮ መስርተው መኖር ሲጀምሩ አባቶች ደግሞ አረጁ እና የዶክተሮቹ አባት ሐጅ ማድረግ ፈለገ። ሐጅ ማድረግ ሲፈልግ ደክሟል። አንድ ሰው ያስፈልገዋል ከጎኑ የሚሆን ይዞት ሐጅ ቦታ ሐጅ አሰርቶ የሚመልሰው ሰው። ስለዚህ ልጆቹን ጠርቶ አማከራቸው። እኔ አሁን ሐጅ ማድረግ እፈልጋለሁ፣ ከእናንተ አንድ ሰው ያስፈልገኛል። ስለዚህ ማን ነው የሚመቸው? አንዱ ኢንጂነር ነው፣ አንዱ ዶክተር ነው፣ አንዱ እንዲህ ነው፣ አንዱ እንዲህ ነው። ሁሉም በተማሩበት ወዚፋ ይዘዋል። ማን ነው እስቲ ከእናንተ የሚመቸው ከኔ ጋር የሚሄድ? መቼ ነው ሰዓቱ? ባባ በዚህ ቀን እንደዚህ ከዚህ እስከዚህ ድረስ በዛ ሰዓትማ እኔ እንደዚህ ስራ አለብኝ፣ በዛ ሰዓት እኔ እንደዚህ ስብሰባ አለብኝ፣ በዛ ሰዓት እንዲህ አለብኝ ብለው 6ቱም ልጆች አባታቸውን ሐጅ ወስዶ የሚያመጣ አንድ አልተገኘም ከ6ቱ ከወለዳቸው ልጆች። ከዛ በኋላ በጣም አዝኖ ባለበት ወንድሙ ሊዘይረው መጣ። ሁኔታውን አይቶ ምን ሆነህ ነው ሲለው አይኔ እንዲህ ሐጅ ማድረግ ፈልጌ ነበር፣ ግን ከልጆቼ አንድ እንኳን ተስማምቶ እዛ ወስዶ ሐጅ አስደርጎ የሚመልሰኝ አላገኘሁም፣ እንዲህ አሉኝ እኮ ልጆቼ ብሎ ነገረው ማለት ነው። የኔ ልጆች ይመጣሉ እነሱ ይሸኙሃል ብሎ ልጆቹን ገብቶ አማከረና አንደኛው እኔ መርሐባ ዝግጁ ነኝ አለ። የወንድሙ ልጆች ከሆኑት አንዱ መጥቶ ሐጅ ይዞት ሄደ ማለት ነው። ለዚህ አሁን የአባት ሐቅ፣ የወላጅ ሐቅ፣ የእናት ሐቅ፣ የታላቅ ሐቅ፣ ለሰው የሚሰጥ ሐቅ ያለው በነቢያችን ሰለላሁ ዐለይሂ ወሰለም ሱና ነው፣ በዲን ትምህርት ነው። ስለዚህ ቁርአን ተምሮ የነቢያችንን ሰለላሁ ዐለይሂ ወሰለም ሱና ተምሮ ልጅ ሰው ሆኖ እንደ ሰው ያስባል ማለት ነው።
ሐቆችን ይጠብቃል። የወላጆቹን ሐቅ ይጠብቃል። የታላቁን ሐቅ ይጠብቃል። ስለዚህ ጥቅሙ ዱንያ ላይ ብቻ ሳይሆን ማነው አኺራ ላይ ብቻ ሳይሆን እዚህም የምናየው ነው ማለት ነው። የምንደሰትበት ነገር ስለሆነ ንያችንን ሰፊ ማድረግ አለብን። ለአኺራ የምናሳልፈው ነገር ረሱላችን ሰለላሁ ዐለይሂ ወሰለም ኸይሩኩም መን ተዓለመ አልቁርአነ ወዓለመሁ ብለዋል። እና እዛ ኸይር ውስጥ የሚገባው ለዚህ ቁርአን እንዲማሩና የሚያስተምረው እንዲያስተምር የተሳተፈ ሁሉ ይገባል፣ ይሳተፍበታል፣ ኸይርያው ላይ ይገባል ማለት ነው። ስለዚህ ኢንሻአላህ ሁላችንም ንያ አድርገን በዚህ መሳተፍ አለብን። አላህ ተውፊቁን ይስጠን። መርሐባ። እንግዲህ አሁን የሰማነው ንግግር ቀልባችን ላይ እንዲረጋ ከዚህ ስንወጣ እንዳንረሳው ተማሪ ከተመራቂ ተማሪዎች ውስጥ ዳውድ አብዱልሃዲ ወደ መድረክ ይመጣና ቁርአን ይቀራልናል። ለመስማት ዝግጁ ናችሁ? ኢንሻአላህ። አላሁ አክበር። أعوذ بالله من الشيطان الرجيم إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا وأن الذين لا يؤمنون بالآخرة أعتدنا لهم عذابا أليما ويدعو الإنسان بالشر دعاءه بالخير وكان الإنسان عجولا وجعلنا الليل والنهار آيتين فمحونا آية الليل وجعلنا آية النهار مبصرة لتبتغوا فضلا من ربكم ولتعلموا عدد السنين والحساب وكل شيء فصلناه تفصيلا وكل إنسان ألزمناه طائره في عنقه ونخرج له يوم القيامة كتابا يلقاه منشورا اقرأ كتابك كفى بنفسك اليوم عليك حسيبا من اهتدى فإنما يهتدي لنفسه ومن ضل فإنما يضل عليها ولا تزر وازرة وزر أخرى وما كنا معذبين حتى نبعث رسولا وإذا أردنا أن نهلك قرية أمرنا متر فيها ففسقوا فيها فحق عليها القول فدمرناها تدميرا وكم أهلكنا من القرون من بعد نوح وكفى بربك بذنوب عباده خبيرا بصيرا صدق الله العظيم. الله أكبر.